እስቲ ይሄንን ቪዲዮ አይተነው እንመለስ። ቲክቶክ ከጀመርኩ ገና 4 ወር እንኳን የሞላኝ ባይሆንም ግን በወር ውስጥ ከ10 ሚሊዮን በሁለት ውስጥ ደግሞ እስከ 18 ሚሊዮን እይታዎች የሚያገኙ ኮንቴንቶችን ክሬት እያደረኩ እገኛለሁ። በ4 ወር ነው ያለው። እውነትህን ነው? ሰው ቆይ ምንድን ነው እንደዚህ የሚበጠረቀው? ይሄንን ቆይ ላሳያል። ፕሮፋይል ውስጥ እንገባለን። ከዛ በኋላ ወደ መጀመሪያ የለቀቀው ቪዲዮ እናያለን ማለት ነው። ወደታች ስክሮል እናረጋለን። እንግዲህ የመጀመሪያው ቪዲዮ ይሄ ነው። ስለዚህም የመጀመሪያው ቪዲዮ በ2022 12ኛ ወር በ18 ቀን ነው ማለት። ይህም ማለት ኦልሞስት 2 ዓመት ከ3 ወር ይሆነዋል ማለት ነው። ይሄ አካውንት እንደምታዩት ቲክቶክ ላይ የሚታየው ሁሉም ነገር እውነት አይደለም። እንደዚህ አይነት እንቅጩን ነገሮች ወይም እውነቱ እንዲደርሳችሁ የምትፈልጉ ከሆነ ላይክ፣ ኮሜንት እንዲሁም ሼር በማድረግ ፎሎም እያደረጋችሁ ሰፖርት አድርጉኝ። አመሰግናለሁ።